ዛሬ አንጸልይ። ኦ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እባክህን ስማንና መልካም የሆነን እንዳንተ ፈቃድ ወንድ ወይም ሴት ፍሬን ስጠን። የምትሰጠንንም ልጅ ለአንተ አገልጋይ ይሆናልናም ከንጹሃኖች መሃል እንዲሆን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ እንድትመልስልን እንለምንሃለን። እባክህ ጌታዬ መልስህን ስጠን። አንተም እንዳልከው ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብለሃልና። ጌታ ሆይ ስማን። አንተ በጸሎት የምትጠይቁትን ማንኛውንም ነገር እንደ ተቀበላችሁት አድርጋችሁ እመኑ፣ ከዛም የእናንተ ይሆናል እንዳልከው። አሜን። ጸሎት አይዘግይብህ አባ። እግዚአብሔር ይባርክሽ ኤላሪያ። ምንም ነገር በአባቴም በስሜ የምትጠይቁትን እኔ እሰጣችኋለሁ። ኢላሪያ በርቺ፣ ጠንክሪ የኔ ልጅ። ጌታ ኢየሱስ ክርስቶስ ጸሎትሽን ሰምቶሻል፣ እናም ጥያቄሽን ተቀብሎሻል። ነገ ጠዋት የማፍ ሊቀ ጳጳስ ወደ ሆኑት ወደ አቡነ አባ ሳዲ ሂጂ። እዛም ላንቺ ይጸልይልሻል። ከዛም ምን እንደምትፈልጊ ንገሪው። በክርስቶስ ስም በተሰቀለው ያ የሰማሁት ድምፅ ምንድን ነው? ኦ አምላኬ፣ ኦ አምላኬ! ሊሆን ነው ጌታዬ ሆይ፣ ውርደቴን ልታርቅልኝ ነው? ሊሆን ነው ጌታዬ ሆይ፣ ልጅ ልትሰጠኝ ነው? ከዚህ ረጅም ጊዜ በኋላ ይህንን ያህል ዓመታት ስንጠይቅ የቆየነውን ጌታ ሆይ አመሰግንሃለሁ። እናም እንደዛ ነው በትክክል የሆነው ክቡርነቶት? መልካም ነው ልጄ፣ ጥሩ ነው ኢላሪያ። ክቡርነቶት እኔን እንደሚያውቁኝና እናትና አባቴ እንደሚያውቁት ለእነርሱ ብቸኛ ሴት ልጅ ነኝ። እመኑኝ፣ በጣም ደክሜያለሁ፣ ብዙ ሞክሬያለሁ እነሱን ለማሳመን በንጽህና ለመኖር። ነገር ግን የእኛም ባህል ያውቁታል። አውቀዋለሁ። ጌታ ላንቺ አንድ የሚገባሽን ሰጥቶሻል፣ አባ ዮሐንስን። ክቡርነቶት እርሱ ለእኔ የሚገባኝ አይደለሁም። የሚመስለው ኃጢአተኛ የሆነችውን ነፍሴን በእግዚአብሔር ሊቀጣት ነው። ምክንያቱም ንጽህናዬን ባለመጠበቄና ለማግባት በመስማማቴ። ለዚህም ነው እርሱ ልጄ ከለከለኝ። በተቃራኒው ግን ልጄ አባትና እናትህን አክብር የሚለውን ትእዛዙን እየፈጸምሽ ነው። እናም አልታዘዝም አላልሽም ነበር። ለዛም ነው የነገርሽኝን ራእይ እግዚአብሔር የገለጸልሽ። ችግርሽን እረዳዋለሁ።